አንድ ሰው የመነሻ ካፒታል ቢኖረኝ ኖሮ ይህንን ቢዝነስ ጀምር ነበር ካለ የእውነቴን ነው የምላችሁ፣ ተነስታችሁ ውልቅ በሉ። ምክንያቱም ሁሉም ነገር ከተመቻቸለት፣ ሁሉም ነገር አልጋ ባልጋ ከሆነ ዊን የማድረግ ፕሮባቢሊቲያችን በጣም ከፍተኛ ስለሆነ ማለት ነው። በባለፈው ቪዲዮ በአነስተኛ ካፒታል ተጀምረው በፍጥነት የማደግ እድል ያላቸውን ምርጥ 10 ቢዝነሶች ሪኮመንድ አድርጊያችሁ ነበር። ያን ቪዲዮ ያላያችሁ ደግሞ ይህን እንደጨረሳችሁ ሄዳችሁ ማየት ትችላላችሁ ማለት ነው። ዛሬ ደግሞ በሚሊዮን የሚቆጠር ገንዘብ ባንክ ላይ ያስቀምጣችሁ ገበያውን ለመረዳትና ምን ብንሰራ ያዋጣናል የሚለውን ለመወሰን ለተቸገራችሁ የዓለም ፋይናንስ የሚመራበትን 2 ወሳኝ የኢንቨስትመንት አማራጮች ይዤላችሁ መጥቻለሁ። በመጨረሻ የምሰጣችሁ የ1 ደቂቃ ቲፕ ደግሞ እንደ መስታወት ሆኖ ራሳችሁን እንድታዩ ያግዛችኋል ማለት ነው። ሰላም፣ እንዴት ናችሁ? ተመስገን እባላለሁ። የሪል ስቴት ቢዝነስ እና ኢንቨስትመንት ኮንሰልታንት ሲሆን በሀገራችን ስላሉ የሪል ስቴት ቤቶችና የቢዝነስ ጥቆማዎችን የምትፈልጉ ከሆነ ይህን ቤት ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁንም ኮመንት ላይ ጻፉልን። አንዳን ኮንሲስተንት ሆኖ ለመስራት ደግሞ እውነት ለመናገር የእናንተ እገዛና ድጋፍ ያስፈልገኛል። ሰብስክራይብ፣ ሼር እና ላይክ አድርጉ። ከብዙ ሰው ጋር ባለኝ ግንኙነት ውስጥ የታዘብኩትን አንድ ነገር ልንገራችሁ። አንድ ነገር ለመጀመርና ሰርቶ ለመጨረስ የአቅም፣ የገንዘብ፣ የጊዜና የማድረግ ብቃት አይደለም ሰው የተቸገረው። ሁሉም ማለት በሚቻልበት ደረጃ ይሄ አላቸው፣ ግን ስቲል they are complaining። ጥሩ ቀን ሲመጣ ጀምራለሁ ይላሉ፣ አንድ ቀን ጀምራለሁ ይላሉ። እናም ነገሮችን ባሉበት ከመጀመር ይልቅ ለነገ እያሳደሩ ብዙዎች ከህልማቸው ሳይገናኙ ቀርተዋል። እኔ ከዚህ በፊትም ተናግሬያለሁ። አንድን ነገር ለመጀመር የህልማችሁን የመሰረት ድንጋይ ለማስቀመጥ ጥሩ የሚባል ጊዜ የለም። በተመሳሳይ መጥፎ የሚባል ጊዜም የለም። ያላችሁ ጥሩ ጊዜ ዛሬ ነው። ከዛሬ ደግሞ ጀስት አሁን ነው። ያላችሁ እውቀትና አቅም፣ ብቃት ከነገ የተሻለ እውነት ለመናገር ዛሬ በጣም ጥሩ ነው። ይህም በእርግጠኝነት መናገር እችላለሁ። ከዛሬ ደግሞ አሁን የተሻላችሁ ናችሁ። የምትጠብቁት የሆነ ጥሩ ጊዜ እየከበደ እንጂ እየቀለለ አይመጣም። ይህንም በእርግጠኝነት መናገር እችላለሁ። ስለ ጊዜ ያለኝን አመለካከት ቲክቶክ ላይ የምትከታተሉኝ ሰዎች በደንብ ታውቁታላችሁ ብዬ ነው። እዛ ጋር ሄዳችሁ ስለ ጊዜ ያለኝን አመለካከት ማየት ትችላላችሁ ማለት ነው። በደንብ እንሄድበት ካልን ደግሞ አዘር ሴናሪዮ እሱን እዛ ጋር ማየት ትችላላችሁ። ወደ ዋናው ነጥባችን ስንመለስ ገንዘብ ቸግሮት ወይም ደግሞ ኢኒሺየል ካፒታል ቸግሮት ስራ ለመጀመር የተቸገረ ሰው እንዳለ ሁሉ እውነት ለመናገር ባንክ ላይም 10 ሚሊዮን፣ 20 ሚሊዮን፣ 30፣ 40 ሚሊዮን ከዛ በላይ አስቀምጠው በዋጋ ግሽፈት የሚያስበሉ በጣም በርካታ ሰዎችን መጥቀስ እችላለሁ። አይኖ እረዳቸዋለሁ፣ አይ አንደርስታንድ። ግን there is the other best alternative። በጣም ሌላ ጥሩ አማራጭ አለ። እዚህ ጋር አንድ ሀቅ አስቀምጠን ማለፍ መቻል አለብን። ሰው ለምንድን ነው ገንዘቡን ባንክ ላይ የሚያስቀምጠው? ኦኬ፣ ባንክ ከሚያስቀምጠው ይልቅ ሌሎች አትራፊ ቢዝነሶች ላይ ኢንቨስት ቢያደርገው የተሻለ እንደሚሆን ሳይረዳ ቀርቶ አይደለም። በእርግጠኝነት ይሄን መናገር እችላለሁ። አሁን ባለው የዋጋ ግሽበት የብሩ የመግዛት አቅም እየቀነሰ እንደሚመጣ፣ አቅሙ እንደሚቀንስ ሳይገባውም ቀርቶ አይደለም። እውነት ለመናገር ሌላ ምርጫ ስላላሳየናቸው ነው። ያለንን ሀሳብ ማጋራት ስላልቻል ነው። አይኖ ሰው በተፈጥሮ ሪስክ ይፈራል። ሁላችንም ደግሞ ሪስክ እንፈራለን። አለኝ ያለውን ገንዘብ ጀስት አንድ ቀን ኢንቨስት አድርጎ ቢከስርስ? ዩሲ አንዴ ኢንቨስት ያደረጋችሁትን አንጡር ሀብት አንዴ ብታጡትስ? ገበያው እንደምታዩት በጣም ተለዋዋጭ ነው። ቴክኖሎጂው በጣም ለውጥ እየተካሄደበት ነው። ኢኮኖሚው አንስቴብል ነው። የድሮ አይነት ኢኮኖሚካል ማርኬት አይደለም አሁን ያለው። ፖለቲካል ሲስተሙ እንደምታዩት ነው። በዚህ ሁሉ ሲቹዌሽን ውስጥ በድሮ መንገድ ነግዶ ትርፋማ መሆን አይቻልም። ከዚህ ጋር ነው እንግዲህ ዋናው ሀሳብ የሚነሳው ማለት ነው። ገንዘብ ያላቸው ሰዎች በተለመደው መንገድ ያፈሩትን ሀብት ኒው ኤንድ ኢመርጂንግ ማርኬት ላለመክሰር ሲሉ ባንክ ያስቀምጣሉ። አትሊስት በነፍስ ወከፍ እንደሚደርስላቸው ያውቃሉ። ስለዚህ እየፈሩም ቢሆን ጀስት ትንሹን ሪስክ ይመርጣሉ ማለት ነው። እየከሰሩም ቢሆን አትሊስት ገንዘባቸው ሴፍ ሞድ ላይ ነው ባንክ ላይ መቀመጡ። ያንን ነው የሚመርጡት። እኔ አሁን የምነግራችሁ ግን ስለ ፋይናንስ ከዚህ በፊት የነበራችሁን አመለካከት ኮምፕሊትሊ ነው የሚቀይረው። ኮምፕሊትሊ ዓለም የሚመራበት 2 ምርጥ የኢንቨስትመንት አማራጮች ናቸው ያሉት። አንደኛው የካሽ ፍሎ ኢንቨስትመንት ሲሆን ሁለተኛው ደግሞ የካፒታል ጌን ፎርምስ ኦፍ ኢንቨስትመንት ናቸው። አንድ ሰው ትርፋማ መሆን ከፈለገ ከነኚህ የሁለቱ የኢንቨስትመንት አማራጮች ውጭ መሆን አይችልም። ምን ማለት ነው ካሽ ፍሎ ኢንቨስትመንት ስንል? ምን ማለት ነው ካፒታል ጌን ኢንቨስትመንት ስንል? ከሞን ጋይስ፣ ሰው ገንዘቡን ዳብል ማድረግ የሚችለው
በእነኚህ በሁለቱ መንገዶች ብቻ ስለሆነ ነው። እንደየሁኔታው ጀስት ያ ማለት ኢንቫይሮንመንታል አናላይሲስ እንሰራና አንዱ ላይ እንወስናለን። ሁኔታው የሚመች ከሆነ ደግሞ ሁለቱንም በተመሳሳይ መንገድ ልንጠቀምባቸው እንችላለን ማለት ነው። አስማች አስ ፖሲብል ኢንተርናልና ኤክስተርናል ኢንቫይሮንመንቱ እስከፈቀደ ድረስ ማለት ነው። ሶ የካሽ ፍሎ ኢንቨስትመንት ስንል ዛሬ ኢንቨስት ያደረግነው ገንዘብ ለመመለስ በየቀኑ በየሳምንቱ አሊያም ደግሞ በየወሩ ኦር ደግሞ ኢት ዲፔንድስ ኦን ዘ ኔቸር ኦፍ ዘ ቢዝነስ በየኳርተሩ ገንዘብ ልናገኝባቸው ሪተርን ልናገኝባቸው የምንችላቸው የንግድ እንቅስቃሴዎች ውስጥ መግባት ማለት ነው። እንደዚህ በጣም በአጭር ጊዜ ውስጥ ካሽ ሪተርን ያላቸው ቢዝነሶች ላይ ከገባን ዳትስ ካሽ ፍሎ ኢንቨስትመንት እንላለን ብለን እንጠራቸዋለን ማለት ነው። ሶ አካባቢያችሁን ብታስተውሉ በእርግጠኝነት በርካታ ቢዝነሶች እንዳሉ መረዳት ትችላላችሁ ማለት ነው። ለምሳሌ ኢምፖርት ኤንድ ኤክስፖርት ውስጥ ልትገቡ ትችላላችሁ። ከቻይና ኦር ደግሞ ከዱባይ ወይም ደግሞ ከቱርክ የሆኑ እቃዎችን አስመጥተን በችርቻሮ ልንሸጥ እንችላለን ማለት ነው። ሪቴይለር ሆልሴለር ሆነን ማለት ነው። ሶ በሆቴልና በሬስቶራንት ዘርፍ ልንሳተፍ እንችላለን። ዋሬቨር እዚህ ሀገር ላይ ያሉ በርካታ ቢዝነሶች አሉ። እናንተ በደንብ ታውቋቸዋላችሁ። ሜቢ ስቶኮችን ገዝታችሁ ዲቪደንድ ልትወስዱ ትችላላችሁ፣ ወይም ደግሞ አፓርትመንቶችን ገዝታችሁ በማከራየት መንዝሊ የሆነ ኢንካም ጀነሬት ልታደርጉ ትችላላችሁ። እነኚህ በሙሉ የካሽ ፍሎው ኢንቨስትመንት ውስጥ ያሉ የቢዝነስ አማራጮች ናቸው ማለት ነው። ሶ ካሽ ፍሎው ኢንቨስትመንት በጣም የሚታወቅበት አንድ ወሳኝ ነገር ፋይናንሻል ትራንዛክሽኑ እጅግ በጣም ፈጣን ነው። ማለት ይሄ ለነፍስ ወከፍ የሚደርስ ፈጥኖ ደራሽ አይነት ሲስተም ነው ማለት ነው። ያ ማለት ጀስት ከፍተኛ ትርፍ፣ በጣም ፈጣን ትርፍ ቶሎ ልታገኙ ትችላላችሁ። በተመሳሳይ መንገድ ደግሞ ኪሳራ ካለ በተመሳሳይ መንገድ ኪሳራውም እጅግ በጣም ፈጣኝ ነው ማለት ነው። ግን አሪፍነቱ እጅግ በጣም በአነስተኛ ካፒታል ልጀምሩት የምትችሉ በተረጋጋ ገበያ ውስጥ በተረጋጋ ፖለቲካ ውስጥ በተለመደው የገበያ ስርዓት እዚህ ጋር አስምሩልኝ፣ በተለመደው የገበያ ስርዓትና በተረጋጋ የኢኮኖሚ አውድ ውስጥ ነው የካሽ ፍሎው ኢንቨስትመንት ሪኮመንድ የሚደረገው። ከዚህ ውጭ ከሆነ ወደ ካፒታል ጌን ስንመጣ ደግሞ ጀስት ካፒታል ጌን ፎርምስ ኦፍ ኢንቨስትመንትን የሚመርጥ አንድ ሰው በጣም በረዥም ጊዜ ውስጥ ዋጋቸው ሊጨምሩ የሚችሉ አሴቶችን እየገዛን ከአመታት በኋላ ማለት ነው ዋጋቸው ጨምሯል ብለን ስናስብ እነኛኑ ፕሮዳክቶች መልሰን እየሸጥን ገንዘባችንን የምናሳድግበት የኢንቨስትመንት ዘርፍ ነው። ሶ ካፒታል ጌን በአንጻሩ ካሽ ሪተርን ፔሪዱ ረዘም ያለ ጊዜ ሊፈጅ ይችላል ማለት ነው። ሜቢ 1 ዓመት ከዛም በላይ 2 ዓመት ከዛም በላይ ኢት ዲፔንድስ ኦን ዋጋ ጨምሯል ብላችሁ ስታስቡ ነው የምትሸጡት። ለምሳሌ ቦንዶችን ልገዙ ትችላላችሁ፣ ሼር ልገዙ ትችላላችሁ። እንደን እነኚህ ሼሮች የዋጋ ጭማሪ ሲያሳዩ እናንተ ልትሸጡ ትችላላችሁ ማለት ነው። this is a part of capital gain investment። ነገር ግን ካፒታል ሎስም ሀፕን ሊያደርግ ይችላል አንዳንዴ ማለት ነው። ለምሳሌ በእኛ ሀገር የተለመደው እዚያው አዲስ አበባ ውስጥ የተለመደው አፓርትመንት ወይም ጀስት ቪላ ቤቶችን ብትገዙ ኦብቪየስሊ ከሆነ ዓመት በኋላ ዋጋው ይጨምራል። ኖ ዳውት፣ ምንም አያጠራጥርም። ሶ አንዳንዴ እንደውም ዳብል ሊያደርግም ይችላል። the price itself ዋጋው ራሱን ዳብል ሊያደርግ ይችላል። ያ እንኳን ባይሆን ጀስት 25%፣ 40%፣ 30% በቃ ኮመን የሆነ ትርፍ ነው ሪል ስቴቶች ላይ ማለት ነው። ሶ የዋጋ ጭማሪ ሲኖር እነኚህን ነገሮች ከሸጥናቸው የምናገኘው ትርፍ ካፒታል ጌን ይባላል። ኦኬ፣ ከከሰርን ካፒታል ሎስ እንለዋለን ማለት ነው። ሶ አንዳንዴ ደግሞ ለምሳሌ በጅምር ላይ ያሉ አፓርትመንቶችን በጅምር ላይ ያሉ ቤቶችን ትገዙና ነገር ግን የፊኒሽንጉን ስራ እናንተ ሰርታችሁ ብትሸጡት ልታገኙት የምትችሉት ትርፍ ከምታስቡት በላይ ነው ጋይስ። ሶ ወደዚህ አይነት ቢዝነስ መግባት የምትፈልጉ ከሆነ ፎር ሹር የሚጠቅማችሁን አንድ ሪል ስቴት ዴቨሎፐር ልጠቁማችሁ። ቴመር ፕሮፐርቲስ ይባላሉ። ከ10 ዓመት በላይ የግንባታ ታሪክ ያለው ሲሆን በርካታ ሳይቶች ላይም የመኖሪያና የንግድ ሱቆችን ሰርተው በማስረከብ ይታወቃሉ። አሁን ላይ ደግሞ በፒያሳ፣ በአያት፣ በሳር ቤት፣ በጋርመንት እንዲሁም በቅርቡ ለሽያጭ ክፍት በሚሆኑ ከ10 በላይ ሳይቶች ላይ አማርጣችሁ መግዛት ትችላላችሁ ማለት ነው። ሶ በእንደዚህ አይነት ጉዳይ ላይ በአካል ተገናኝተን በደንብ ዲስከስ ለማድረግም ሀሳቡ ያላችሁ ሰዎች እዚህ ጋር በማስቀምጠው ስልክ በዚህ ስልክ ማለት ነው
ቴሌግራም ላይ መልእክት አስቀምጡልኝ፣ ዋትሳፕ ላይ መልእክት አስቀምጡልኝ። ኮሚኒኬት ማድረግ እንችላለን፣ ማውራት እንችላለን ማለት ነው። ሶ ወደ ዋናው ነጥቤ ስመለስ እኔ አሁን ባለኝ መረዳት ኢትዮጵያ ውስጥ ገንዘባችሁን ፊክስድ አሴት ላይ እንድታስቀምጡ ሪኮመንድ አደርጋችኋለሁ። ይህንን ነው ልመክራችሁ የምችለው። ላይክ መሬት ሊሆን ይችላል፣ ቢልዲንግስ ሊሆን ይችላል፣ አፓርትመንትስ፣ ኮንዶሚኒየምስ ላይ ልታደረጉት ትችላላችሁ ማለት ነው። እነኚህ ነገሮች ላይ ያላችሁን ካሽ ኢንቨስት ካደረጋችሁ ኢትስ ጀስት ቴክን ፎር ግራንትድ ነው። ምንም የሚያሰጋችሁ ነገር የለም። ምክንያቱም ካሽ ፍሎ ቢዝነስ አሁን ላይ ብዙ ሪኮመንድ የሚደረግበት ኤንቫይሮንመንታል አናላይሲስ የለም። ሶ ፊክስድ አሴቶች ላይ ኢንቨስት አድርጉ። እውነት ለመናገር በእንደዚህ አይነት ነገር ለመወሰን ግራ ከተጋባችሁ ደግሞ ኤንቫይሮንመንታል አናላይሲስ ሳትሰሩ which is ኢንተርናል ኤንድ ኤክስተርናል ኤንቫይሮንመንት አናላይሲስ ሳትሰሩ ወደ ውሳኔ እንዳትገቡ። እዚህ ጋር ሜቢ የእኛ እገዛ ካስፈለጋችሁ በደንብ ልናግዛችሁ እንችላለን። ቅድም እዚህ ጋር በተቀመጠው ስልክ መደወል ትችላላችሁ። በደንብ እናግዛችኋለን። ምን ላይ ኢንቨስት ብታደርጉ ያዋጣል የሚለውን በደንብ እንደ አንድ ፕሮፌሽናል ልናግዛችሁ ዝግጁ ነን ማለት ነው። አይ ቲንክ እዚህ ድረስ እየተከታተላችሁኝ ከሆናችሁ ሰብስክራይብ ሳታደርጉ አትወጡም። ሶ ላይክ፣ ሼር እና ኮመንት በማድረግ አጋርነታችሁን አሳውቁኝ። በኔክስት ቪዲዮ እንገናኛለን። ሲዩ